ድብቁ የመተት መግቢያ መንገዶች። ዛሬ ብዙዎቻችሁ ጥያቄ የሆነው ጉዳይ ይዤ ወደ እናንተ ቀርቤያለሁ። መተት ወይም ድግምት የሚሰራው በቁስ አካልና በመንፈሳዊ ኃይል ጥምረት ነው። ሰዎች በተለያየ መንገድ ክፉ ነገር ሊያደርጉ ይችላሉ። መተቱ የተደረገበት መንገድ ደግሞ በሰውየው ላይ የሚያሳዩ ምልክት የተለያየ ነው። እስቲ ዘርዘር አድርገን እናያቸው። 1. መተት የሚደረግባቸው መንገዶች በምግብና በመጠጥ የሚበላ ወይም የሚጠጣ። ይህ ሲህር አልማአኩ ይባላል። በምግብ ወይም በመጠጥ ውስጥ ተደግሞ የሚሰጥ ሲሆን ዓላማው የሰውየውን ውስጣዊ አካል ሆድና ደም መበከል ነው። አድማጮች ጫጫታውን እንዲታገሱ። 2. በልብስና በሰውነት ቅሪት የተለበሰ ልብስ፣ በተለይ የውስጥ ልብስ፣ ፀጉር፣ ጥፍር ወይም ላብ ያለበት ጨርቅ። እነዚህ የሰውየውን ዲኤንኤ ወይም የሰውነት ጠረን ስለሚይዙ ለመንፈሱ ቅርብ ናቸው። 3. በፎቶና በስም ፎቶግራፍ የሰውየውን ግርማ ይወክላል። ስም ደግሞ የኮከቡ መክፈቻ ነው። ደጋሚዎቹ በፎቶ ላይ በመደገም የሰውን ዕድል ማሰር ወይም መጋረድ ይችላሉ። በመንገድ ላይ የሚረጭ ወይም የሚረገጥ በቤት ደጃፍ ወይም በምትነግድበት ቦታ ላይ የሚረጭ የረከረከ ውሃ ወይም የተበተነ አመድ። ይህ ሰውየው ሲረግጠው ወደ ሰውነቱ እንዲገባ ተደርጎ የሚሰራ ነው። በመቃብርና በውሃ ውስጥ የሚቀበር የሰውየውን ስም ወይም ልብስ በመቃብር ውስጥ መቅበር ሕይወቱ እንደ ሬሳ ይሆን ማለት ሲሆን፣ በውሃ ውስጥ መጣል ደግሞ እድሉ እንደ ውሃ ይፍሰስ ማለት ነው። አድማጮች አሁን ደግሞ የመተትን ምልክቶች እናያለን። መተቱ በገባበት መንገድ ላይ በመሰረት የሚከተሉት ምልክቶች ያሳያል። በምግብ ወይም በመጠጥ ለገባ መተት የሆድ መንፋትና ቁርጠት፣ ያለምንም ህመም ሆድ ይነፋል። የጀርባና የትከሻ ህመም፣ ከባድ ሸክም የተሸከመ ይመስል ትከሻ ይዝላል። መጥፎ የአፍ ጠረን፣ ጥርስን ብትቦርሽም የማይጠፋ መጥፎ ጠረን። በህልም ስጋ መብላት ወይም መጥፎ ነገር ስትጠጣ ማየት። በልብስ በፎቶ ወይም በስም ለተደረገ የስራት መተት። የአእምሮ መደንዘዝ፣ ትኩረት ማጣት፣ ነገሮችን ቶሎ መርሳት እና አንተ እንዳልከው አእምሮ አልያዝ ማለት። የስራ መዘጋጋት፣ ገንዘብ እጅህ ላይ አይቆይም፣ ንግድህ ያለ ምክንያት ይቀዘቅዛል። ፊት መጥቆር፣ ሰዎች ሲያዩ ፊቱ ተቀይሯል ይሉሃል። ግርማ ይገፈፋል። ብቸኝነት መውደድ፣ ከሰው መራቅና ጨለማ ክፍል ውስጥ መቀመጥ መምረጥ። በመንገድ ላይ የተረገጠ መተት። የእግር ህመም፣ በተረከዝህ ወይም በቁርጭምጭሚት ያለ ምክንያት ያቃጥላል ወይም ይወጋሃል ወይም ይወጋሻል። ድንገተኛ ቁጣ፣ ያለምንም ምክንያት በቤተሰብ ወይም በባልደረባ ላይ መቆጣት። አድማጮች አሁን ደግሞ ስለ መተት ወይም ለመተት መፍትሄው እናያለን። የሚያስፈልጉ ነገሮች የሎሚና ጨው ገቢር። ለ7 ቀናት ማታ ማታ 7 ሎሚ ሰንጥቀህ በባህር ጨው ውሃ ገላህን ታጠብ። ይህ ከውጭ የመጣን ክፋት ያማሟል። ልብስና ፎቶውን ለሰው አትስጥ። በሶሻል ሚዲያ ወይም ፌስቡክ፣ ቴሌግራም ወዘተ ፎቶአችሁንም ባታባዙት ይመረጣል። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት